ኢትዮ ፊደል አዝናኝና አስተማሪ ዝግጅቶችን እያቀረብን እንገኛለን። ዝግጅቶቻችን እንዲደርሷችሁ ሰብስክራይብ አድርጉ፣ የደውሏን ምልክትም ይጫኑ። ሰላም ጤና ይስጥልን የኢትዮ ፊደል ዩቲዩብ ቤተሰቦቼ እንዴት ናችሁ? እንግዲህ ለዛሬ ደግሞ አንድ እንግዳ ይዤላችሁ መጥቻለሁ። ከዚሁ ከካናዳ ቫንኩቨር ከተማ ነዋሪ የሆነውን ታዋቂውን ኢትዮጵያዊ የስነ ስዕል ባለሙያ አርቲስት ያሬድ ንጉሱን ነው። ያሬድ እንኳን ደህና መጣ ወደ ኢትዮ ፊደል። በድጋሚ እንኳን ደህና ቆየኸኝ። በድጋሚ በጣም አመሰግናለሁ እንግዳ አድርገህ ስላቀረብከኝ። እሺ ዛሬ አንተን ለማምጣት ወደዚህ የፈለግነው በዚህ ሾው ላይ ለማቅረብ የፈለግነው አንድ ዝግጅት ስለነበረ ነው ባለፈው ቅዳሜ እና እሱን በተመለከተ እንግዲህ ተመልካቾቻችን ትንሽ ባክግራውንድ እንዲኖራቸው ያህል ሰሞኑን እዚህ ቅዳሜ ቫንኩቨር ከተማ ካናዳ ውስጥ አንድ ትልቅ ዝግጅት ነበረ። የኛው ኢትዮጵያዊ ካናዳዊ ያሬድ ንጉሱ በጣም ትልቅ የአርት ስራውን በአንድ ትልቅ የኮሚኒቲ ሴንተር ውስጥ አስመርቋል፣ ወይም ተከፍቶ ተመርቆ ታይተዋል። ይህ ስዕል ደግሞ የሄሪ ጀሮም የተሰኘ ካናዳ ውስጥ እጅግ በጣም የታወቀ አትሌት የሱ መታሰቢያ የተሰራ ስዕል ነው። እንግዲህ ሄሪ ጀሮም በጣም ፈጣን ከሚባሉት ሯጮች የ100 ሜትር ሯጮች ውስጥ በዓለም ዙሪያ እጅግ በጣም ታዋቂ የሆነ ወደ 7 ሬከርዶች ያሉት ነው። ገና ከሃይስኩል ጀምሮ 100 ሜትርን ወደ 9.9 ሰከንድ የሮጠ በተለይ በአፍሪካውያን ካናዳውያን ዘንድ ትልቅ ሞራል መነሳሳትን የፈጠረ አትሌት ነበረ። ከአትሌትነቱ ባሻገር የማይረባ እንግዲህ ይሄ ኩዊት የሚያደርግ የሚል በጣም ብዙ ወቀሳ ይደርስበት የነበረ ነገር ግን ያንን ሁሉ ጥሶ ተመልሶ ወደ ውድድር ገብቶ ለካናዳ በቶኪዮ ኦሎምፒክ ላይ የነሐስ ሜዳይ ያስገኘ ሰው ነው። ከውድድሩን ካቋረጠ በኋላ ደግሞ እንደሚታወቀው በጣም ብዙ የበጎ አድራጎት ስራዎች ላይ ተሰማርቶ የቆየ አትሌት ነበረ። እንግዲህ በአጭር እንግዲህ በወጣት እድሜው ነው ያለፈው። ነገር ግን ሁልጊዜ ስሙ ይነሳል። በርካታ አዋርዶች አሉ በሱ ስም የተለያየ ቦታ ላይ እንደምታውቀው ያሬድ እና የሱን ስዕልን የሳልከው እውነት በጣም እኛም ከፍተኛ ኩራት ተሰምቶናል። እና ዝግጅቱ ቅዳሜ ምን ይመስል ነበር? እስቲ ብትነግረን። ጆሊ በጣም ጥሩ አድርገህ ነው አጠቃላይ የገለጽከው ስለ እርሱ ማንነት፣ ስላለፈበት የህይወት መሰናክሎችን አልፎ እዚህ ደረጃ የደረሰ ትልቅ የጥንካሬ ምሳሌ፣ ሰው በአኗኗር ህይወትን እንዴት አድርጎ በሚያጋጥመው ነገሮች ሳይሆን በራሱ ህይወትን የሚኖረው አኗኗር ነው እንግዲህ ለሌሎቹም ተስፋ የሚሰጠው እና ሄሪ ጀሮምን በጣም ጥሩ አድርገህ ነው የገለጽከው። ከሃይስኩል ጀምሮ እስከ ህይወቱ እስካለፈበት ጊዜ በአጭር እድሜ ካናዳ ካደረጓት አንዱ ስለሆነ ይህ ደግሞ እዚህ ከኖረበት ከኖርት ቫንኩቨር የእሱን ሌጋሲ መልሰው ለህብረተሰቡ ያቀረቡበት ትልቅ አስደናቂ የሆነ በጣም እንዲያውም በአካባቢው ካሉት ፋሲሊቲዎች በውበትም በሞደርኒዝምም ኢቭን ህንፃውን አዘ ፐብሊክ አርት ካለው ከተራራው ጋር ከእንዳለ ከኤንቫይሮንመንቱ ጋር በደንብ አድርገው ታስቦበት የተሰራ ትልቅ ቢልዲንግ እንደሰማሁት ከሆነ ኦልሞስት ላይክ ኦቨር ከ$250 ሚሊዮን በላይ የሚያወጣ ህንፃ ነው የገነቡለት እና ይሄ ትልቅ አቺቭመንት ነው እና ያ ባለፈው ቅዳሜ ይህ ጉዳይ ኦልሞስት 2 ዓመት የፈጀ ከኔ ጋር እንኳን በተያያዘ መልኩ የዚህ ጉዳይ ፕሮጀክቱ አይዲያው የኔም ሀሳብ ሁሉ አክሰፕት የተደረገው ከአርቲስትነት ባሻገር ፕሮጀክቱን እስከ መምራት ወደ ራሴ ሀሳብ አብጥቼ መጨረሻው እንዲህ በአማረ መልኩ መሰራቱ ትልቅ አቺቭመንት ነው እና ይህን ይመስላል በአጭሩ ፕሮሰሱ። በጣም ደስ ይላል። አንተም በተለይ እንግዲህ ያው ቫንኩቨር ውስጥ በጣም ታዋቂ ነህ። ከዚህ በፊትም በዝግጅታችን ላይ አቅርበንህ እንደነገርከን ከሆነ የካናዳ አርትስ ባትልን ለ3 ዓመት በተከታታይ ያሸንፋል። ከዛ በኋላ እዚሁም ደግሞ እኛ ከተማ መጥተህ የካናዳ ውስጥ እዚህ ቶሮንቶ የሚሰጠውን የቢቂላ አዋርድ ወስደሃል። በርካታ በፓብሊክ አርት የሚባለው እንግዲህ ካናዳ ውስጥ ትልልቅ ቦታዎች ላይ የአንተ የስዕል ስራዎች ይገኛሉ። ቫንኩቨር ውስጥ በጣም የታወቁ የስዕል ስራዎችህን ብዙ ሰዎች እንዳዩ ነግረውናል እና
እንዴት ነው መጀመሪያ አንተን አፕሮች ያደረጉ ይሄንን የሃሪ ጀሮምን ስዕል እንድትሰራ? እስቲ ፕሮሰሱ ምን ይመስል ነበረ? ኦኬ እንግዲህ ፕሮሰሱ በቀላሉ እንዲህ ፐብሊክ የሆኑ ቢልዲንጎች ሲሰሩ እዚህ ሀገር የራሳቸው የሆነ ክራይቴሪያዎች ይኖራቸዋል እና አንደኛው የተወሰነው በጀት ወደ አርት ይሄዳል። 1% ገደማ የሚሆነው እያንዳንዱ ህንፃ ቢዩቲፋይ እንዲያደርግ 1% ሳምሃው ወደ አርት ስካልፕቸር ሊሆን ይችላል፣ 2 ዳይሜንሽናል የሆኑ ስራዎችን ሊሆኑ ይችላሉ እና ወደዛ እንትን ይላል። ያው ሌጋሊ ለፐብሊክ አናውንስ ይደረጋል፣ እንድትሳተፍ ለሁሉም ጥሪ ይቀርባል። ያንን መሳተፍ የራሱ የተወሰነ ቻሌንጅ ይኖረዋል፣ ግን ስቲል እመረጣለሁ ብሎ ማሰብ መቻል አለበት እና አይ ቲንክ ሳምሃው የኔ ስራም ደግሞ ሊመርጡት የቻለው በ2008 አካባቢ የኦባማን ትልቅ ፖርትሬት ሰርቼ ነበር እና በዩኤስ ካውንስል ጀነራል ኦፊስ ለተወሰነ ጊዜ ዲስፕሌይ ሆኖ ነበረ፣ ኤግዚቢሽን ቀርቦ ነበረ። እሱን አይተውታል፣ እሱን በጣም ወደዱት ነበር እና አንድም በሱ ይመስለኛል የተመረጡት። ኦባማ የተመረጠ ጊዜ ነው የሰራው ያንን ስዕል ወይስ? ምን አልከኝ? የኦባማን ስዕል የሰራው በተመረጠበት ወቅት ነበረ? እንዴት? የኦባማን የሰራሁት የራሴን ዝቃ ስሜት ድምፄን በቃ ሳምሃው ሴሌብሬት ለማድረግ ነበር የእሱን። አሁን ወደኋላ መለስ አድርገህ ስታየው በጣም የሚደንቅ ነገር ነው። ለብዙ ዘመናት እንዲህ አይነት ነገር አልነበረም። ኦባማ ልክ ሲመጣ አይ ቲንክ በውስጣችን የነበረው ስሜት እጅግ ከፍተኛ ነበር እና እኔም ባለኝ ነገር ኦነር ማድረግ አለብኝ በሚል ነው እንግዲህ ኦባማን ማንም ሰው ሳይጠይቀኝ ነው የሰራሁት እና በጣም ብዙ እይታን አቀረበ፣ አመጣ፣ ብዙ ሰዎችን ሙቭ አደረገ። አንዳንድ ጊዜ ብዙ ሰዎችን ያናገራል አንተ የምትሰራው ነገር እና እንግዲህ አንዳንድ ኮኔክሽኖች እዛው ተፈጠሩና ወደ ዩኤስ ካውንስሌት ሀሳቡ ስዕሉ ደረሰ። ዩኤስ ካውንስል ጀነራል እንዳቀርብ ጠየቀችኝ እና ከዛ በኋላ ነው እንግዲህ እና ያኛው ያን ጊዜ የሰራሁት ስራ ነው ለዛሬ የሄሪ ጀሮምን ደግሞ ፖርትሬቱ ዲፒክት እንዳደርግ። ሁሉ ጊዜ አንድ ነገር ታይቶ ነው አንድ ነገር የሚከተለው እና ይመስለኛል ያ ነው መሰለኝ። ምልት ታሪካቸውም እንግዲህ ያው ተመሳሳይ ነው። ምናልባት ኦባማ የመጀመሪያው ጥቁር ፕሬዚደንት ናቸው ለአሜሪካ። ሃሪ ጀሮምም ተመሳሳይ በዚሁ በካናዳ ውስጥ ከፍተኛ አቺቭመንትን ያስገኘ አንድ ጥቁር ካናዳዊ አትሌት ነው ራይት። እና ይሄ ተመሳሳይነት ያለው ታሪክ ነው ያላቸው። እንግዲህ ወደ ቀዳሚው ዝግጅት ልመልስህና የዛ ምርቃቱ ላይ ልክ ያ ስዕል ሲገለጥ አይቼዋለሁ የተወሰኑትን ቪዲዮዎች እና በጣም ደስ ይላል። ሰው የነበረው ሪያክሽን አብዛኛው ሰው በጣም ዋው ነው ያለው። በቃ ደስ ይላል በጣም ስዕሉ በጣም ያምራል። ኤንድ ብዙ ሰዎች ጥሩ ሪያክሽን እንደነበራቸው ከቪዲዮ ላይ አይቻለሁ። ምናልባት አንተ ደግሞ እዛው ቦታው ላይ ስለነበርክ የከተማው አስተዳደር ሰዎች ኢቭን ሬጉላርሊ ሊከታተሉ የመጡ ሰዎች ምንድን ነበረ ሪያክሽናቸው? ምንድን ነው የተሰማቸው ስሜት? እውነቱን ለመናገር ሲጀመር ራሱ ስራውን ስንጀምረው ሀሳቡ ሲመጣ እንደዚህ አልነበረ። አነስ ያለ ጀስት ሳምሃው ትንሽ የዲፒክት የሚያደርግ ነገር ነበር እና ያንን ግን የህንፃውን በጀት የህንፃውን ትልቅነት እኔ ራሴ ተመለከቱት እና እንደ ሀሳብ ነው ያቀረቡላቸው። ይህ ስራ ራሱን የቻለ የእሱን ያለፍበትን ታሪክ ህብረተሰቡን አቁሞ የሚያየው ሰው ቆሞ እንዲጠይቅ ማንነቱን እንዲረዳ። ምክንያቱም ካናዳን ካየን ሁሉም ሰው እዚህ ሀገር የተወለደ ብቻ አዲስ የተወለዱትን ብቻ ሳይሆን የሚመጡትም ሰዎች ስላለፈው ታሪክ የማወቅ አቅም የለን። ምክንያቱም ብዙ ያው ካናዳ እንደምትታወቀው የሞዛይክ የሆነች የህብረተሰቡ በራሱ ሞዛይክ ከሁሉም አካባቢ የመጣ ነው ካናዳዊ የሆነው እና ልናስተምር ይገባል፣ ኤጁኬቲቭ የሆነ አርት መሰራት አለበት የሚለውን ሀሳብ አቀረብኩላቸው። በጣም ወደዱት። በዛ በኢቨንቱ ላይ እንዳልኩ ሀሳቡ የኔም ነበረ በተወሰነ መልኩ። ምክንያቱም በመሀል ላይ ተቀይሯል። ከፕሪ ኤግዚስትድ ከሆነው ኢኒሻል ከሆነ ሀሳቡ ወጥተናል እና እኔንም ለማመን ስራውን እኔ ይታየኛል፣ አይቼዋለሁ እንዴት ኢምፓክትፉል እንደሚሆን። እንግዲህ በእነሱ አይን
እንዴት እንደሚሆን ያው ያስጨንቃል እና እውነቱን ለመናገር ሲከፈት ስራውን ሲያዩ በጣም ኢሞሽናል እና በጣም ሁሉም ሰው ነው በጣም መጥቶ ስቲል ፊድባኩ እየመጣ እና በጣም ደስተኞች ናቸው። ሜሯ ኢቭን እንግዲህ ያው ቴስቲሞኒ መሆን ይችላል ብዬ ማስበው የኔን ፖርትሬት እና የሄሪ ጀሮምን ፖርትሬት ነው ፕሮፋይል ፒክቸሯ ላይ ያደረገችው እና ይህን ያህል እጅግ በጣም ደስ ብሏቸዋል እና ኢሞሽናሊ ብዙዎቹ እንባ አቅርረዋል እና ይህንን ማየት ለእኔ በቃ ትልቅ ሪዋርድ ነው። ከሌሎች ከማንኛውም ነገር በተጨማሪ ይህንን ማየት ሰዎቹ ላይ ታሪኩን በስዕሉ ማየት መቻላቸው ለእኔ ትልቅ አቺቭመንት ነው። በጣም ደስ የሚል ነገር ነው። ምክንያቱም ስታስበው ካናዳ ውስጥ ለጥቁር አርቲስቶች ይህን እድል መስጠታቸው ብቻ ሳይሆን የምንለው አንተ ራስህ ይህንን ሀሳብ አቅርበህ ሰርተሃል። ከዚህ በፊትም የቫንኩቨር የሆኪ ቲማቸውን የሚለብሱትን ማሊያ በኢትዮጵያውያን በእኛ ቁጥሮች ቀይረህ ሰርተሃል። ከዚህ በፊትም አውቃለሁ እና በዛው ባህልህንም ኢትዮጵያዊነትህንም እያስተዋወቅክ ነው። ኢትዮጵያዊነታችንን በካናዳ ውስጥ በጣም ጎልቶ እንዲታወቅ እያደረግክ ነው። አፍሪካዊነታችንንም ከዛም አልፎ እና ይሄ ነገር ለሌሎች አርቲስቶች አምሹር በጣም ትልቅ መነሳሳትን ይፈጥራል። ካናዳ እንደው ለጥቁር አርቲስቶች ብላክ አርቲስት ምን ያህል የተመቸች ሀገር ነች? እንደው ኮሜንት ብታደርግ በዚህ ላይ። እንግዲህ በምቾት ደረጃ እንኳን አንየው፣ ምክንያቱም ራሱ በአርት ለመኖር ማሰብ ትክክለኛ የነፍስ ጥሪ ካልሆነ በስተቀረ እንደ ኢንዱስትሪ እንደ ቢዝነስ ወይም ደግሞ ይህንን ሰርቼ ይህንን አገኛለሁ የምትለው ነገር በጣም ከባድ ነው። እኔ I'm going to be honest እንግዲህ ትክክለኛ መሆን ስላለብን ነው። አንዳንድ ጊዜ አስፈላጊ አይደለም። አንዳንድ ጊዜ ትችላለህ የሚለው አመለካከት ዝም ብሎ ብቻ ትችላለህ ቀላል ነገር አይደለም። ብዙ ሳክሪፋይ ይደረጋል። ግን ያንን ሳክሪፋይ ስታደርገው በመመረር ሳይሆን በደስታ መሆን አለበት። የምከፍለው ዋጋ ወድጄው ፈቅጄው ነው የሚለው ነገር ያስፈልጋል እና ለሁሉም ሰው ማለት ነው ለማንኛውም ዜጋ ቀላል ነው ብዬ አላስብም። የትም ቦታ ማለት ነው ዩኤስኤ ውስጥ ብትሆን እርግጥ አንዳንድ ጊዜ ዩኤስን ካየኸው ትንሽ የተሻለ ነው ብለን እናስባለን። ምክንያቱም በአርት ማርኬት ደረጃ ስናየው በትልቁ ያለው የዩኤስ ባየሮች ናቸው። ኢቭን እኔንም ጨምሮ ኢቭን ካናዳ ውስጥ አሁን ቫንኩቨር ውስጥ ቤዝ ባደርግም ሞር ኦፍ የኔ ገዢዎች ያሉት በትልቁ አሜሪካ ውስጥ ነው። ከዩሮፕም የሚገዙት ብዙ ጊዜ አሜሪካኖች ናቸው እና ያ እንግዲህ እሱ ራሱን የቻለ የአርት ማርኬትን ማጥናት ያስፈልጋል። ነገር ግን በኮምፓሪዥን በንጽጽር ስታየው ደግሞ ከሀገር ከህብረተሰብ የተለየ ምልከታ አለው እና በሞላ ጎደል ጥሩ ነው። ግን የራስ ማንነት የራስ ጥንካሬ በጣም ወሳኝነት አለው። በቃ እውነቱን ለመነጋገር በብዙ እንትን ውስጥ ነው የምትገባው። አልጋ ባልጋ የሚሆን ምንም አይነት ነገር የለውም። ነገር ግን አትሊስት የራስ ኮንቪንስ ምንድነው እምነቱ ካለ በራስ ከተማመኑ የትም ቦታ ይቻላል። አንተም እንግዲህ በዚህ በካናዳ አርት ውስጥ በጣም ጠንክረን የቆየኸው በጣም ብዙ ዓመት ነው የሰራኸው። ከዚህ በፊት እዚህ ቶሮንቶ ኤግዚቢሽኖችን በምታሳይ ጊዜ ተገናኝተናል። ለቢቂላ ጊዜ ማግኝቻለሁ። ቫንኩቨር የሚመጣው ጊዜ በጣም ስቱዲዮን ጎብኝቻለሁ እና እንደዚህ በአርት ውስጥ ኮንሲስተንት ሆኖ መቀጠል ራሱ በጣም ትልቅ አቺቭመንት ነው። አሁንም የሃሪ ጀሮምን የሚያክል እንግዲህ በጣም ታዋቂ ካናዲያን አይከን ስለ ለማቅረብ በመብቃት በጣም ደስ ብሎናል። የያሬድ እንግዲህ የሚቀጥለው የአርት ጉዞ ምንድን ነው የሚሆነው? ሌላ ደግሞ ማንን ትስላለህ በሚለው እንግዲህ አሁን ይህ ትልቅ ማይልስቶን ነው እውነቱን ለመናገር። በእንደዚህ አይነት ጊዜውን ጠብቆ በራሱ መታየት መገለጥ መቻሉ በጣም ትልቅ ማይልስቶን ነው እና ይሄንን ነገር አሁን በትልቁ ማሰብ መቻል ድጋሚ
አንዳንድ ጊዜ ፍራቻም አለ፣ ወደ ትልቅ አለማሰብ አለ። ያካትቱናል ወይ ብለን እርግጥ መቅረብ መቻል አለብን እና አሁን ከዚህ ይሄኛው ለእኔ አትሊስት በፖዘቲቭ በመልካም መልኩ አፕሩቭ የተደረጉበት ስራ ነው የሰራሁት። ከዚህ በኋላ ያው እምነት ያስፈልጋል። የተሻለ ነገር ደግሞ ከዚህ የበለጠ እሰራለሁ የሚል ስሜት ነው ውስጥ የፈጠረብኝ። አቅሜን ተረዳሁን። ያ ነው እንግዲህ ጎደለን ይመስለኛል። እንግዲህ የኔም ማካሄድ ለሌሎችም ልጆች አሁን ተስፋ ይሰጣል፣ መንገድ ያሳያል። በር ማንኳኳትን መፍራት የለብንም የሚለውን ነገር ነው እኔ ለራሴ ብቻ ሳይሆን ማስበው። የቃ ያሬድ ይሄንን ካደረገ እኛም እንችላለን የሚለውን ስሜት እንዲኖራቸው ብንፈልግ። ብዙ እንግዲህ ካናዳ ውስጥ ኢትዮጵያውያን ካናዲያን አርቲስቶች እየጣሳችሁ እየወጣችሁ እንደዚህ ሜንስትሪም ወደ ሆነው ወደ ካናዲያን ቦታዎች ላይ እየገባችሁ ስራዎቻችሁን ታቀርባላችሁ። አንተ አለ፣ ዘ ዊኬንድ አለ። እነዚህ በጣም ከፍተኛ ደረጃ ላይ የደረሳችሁ የአርት ስራ ውስጥ ያላችሁ ሰዎች አላችሁ። አብዛኞቻችሁ አሁን ልክ አንተ እንዳልከው ለሌሎች መነቃቃትን ይፈጥራሉ። እውነት ለመናገር አዳዲስ ለሚጀምሩ በድምፃውያንም ሊሆን ይችላል፣ በአርትም ዙሪያ ሊሆን ይችላል። በጣም ደስ ብሎኛል። እንደው ይሄንን አሁን ሃሪ ጄሮምን ስዕል ስትስል የእሱን ታሪክ አንብበሃል ምናልባት እና ምንድነው ውስጥ የተሰማ ስታነበው የሰውየውን ታሪክ? በጣም ስትራይክ ያደረገህ ነገር ከስዕልህ ጋር የተገናኘ ነገር አለው የእሱ ታሪክ? አሁን በዚህ አጋጣሚ እንዲያውም ሃሪ ጄሮምን በኢቨን ኢንቲሜት በሆነ መልኩ የማውቀው ያህል ይሰማኛል። ምክንያቱም የእርሱ የሃሪ ጄሮም እህት ቫለሪ ጄሮም ትባላለች። እዚሁ ቫንኩቨር ነዋሪ ነች። ከዛም ባለፈ መልኩ እኔም ቤተኛ ሆኛለሁ ከእሷ ጋር እና በጣም የተለያዩ ብዙ ፐርሰናል የሆኑ ላይፉን ሁሉ አውቀዋለሁ፣ በቅርበት አውቀዋለሁኝ እና ከዛ የተረዳሁትኝ እሷ መጽሐፍ አላት፣ መጽሐፍ ጽፋለች እህቱም። እሷም ኦሎምፒክ አትሌት ነበረች እና እነ መሐመድ አሊን አብረው ሁሉ አግኝተዋል በሮም ኦሎምፒክ ጊዜና ታላቁ ነች ታናሹ ነች? አሁን እንግዲህ ታላቁ ነች፣ አትሊስት በተወሰነ ዓመት ነው የምትበልጠው። ነገር ግን አሁን የ84 ዓመት ሰው ነች። በጣም ግን ከኔ ጋር በጣም ቤተሰብ ነን። ብዙ አውቃለሁኝ ስለ እነርሱ ቤተሰብ ማለት ነው እና እኔንም አንድም ተመራጭም አንድም ያደረገኝ ከተመረጥኩ በኋላ ያወቁት የተረዱት ነገር ምንድነው ብዙ ኖሌጅ እንዳለኝ ነው ስለ ሃሪ ጄሮም ፐርሰናል ላይፍ እና እኔ ያ ለእኔ ትልቅ ምንድነው አስተዋጽኦ አድርጓል ለስራዬ ማለት ነው እና የተማርኩት ነገር ስራውንም ስሰራ የተለያዩ ዶክመንተሪዎችን እያዳመጥኩኝ የእሱን አንዳንድ የተጻፉ ጽሁፎችን ጋዜጦችንም እያነበብኩኝ እንዲያውም በአጋጣሚ ሆኖ የተወሰኑትን ላሳይ ይችላለሁኝ። በጣም ጥሩ ዶክመንቴሽኖች አሉ እዚህ ስሰራ እና የተረዳሁት ነገር ምንድነው ይሄ ፐርሲቨራንስ ሬዚሊየንስ የሚባለው ጠንክሮ መውጣት ውስጥ በቃ ላመንክበት ነገር ምንም አይነት ጋዜጦችም ኔጌቲቭሊ ቢያወሩበት፣ ህብረተሰቡም ድንጋይ ቢወረውርበት አንተ የራስህን እውነት መከተል እንዳለብን የራስህን ህይወት ልትኖር እንደምትችል ከሱ ህይወት የተረዳሁት እሱን ነው እና ስራውንም በአጋጣሚ ሆኖ ካየኸው ያው አይተዋል። በሞዛይክ አይነት ቴክኒክ ነው የሰራሁት። ሞዛይክ ማለት በፍራግመንትድ በሆኑ በተሰባበሩ ሸክላዎች ግሉ እያደረግክ የምትሰራው ቴክኒክ ነው። ግን እዚህ ጋር ወደ ፔይንቲንግነት ነው የቀየርኩትኝ። ከትራዲሽናል ከኖርማል በሆነው የአሳሳል ዘይቤው ኖርማል ቢሆንም ግን ፒስ ባይ ፒስ ነው የሰራሁት። በቃ ትንንሽ ፍራግመንትድ አድርጌ እና ያንን ደግሞ የእሱን ጥንካሬ ወደ ማይቲ ጄሮምነት በቃ ማይቲ የሆነ ስታቹ ሐውልት አይነት ነገር ቅርጽ እንዲይዝ። ምክንያቱም ሐውልት በባህሪው ኤቨርላስቲንግ የሆነ የማይቆም እንትናል ባህሪ ያለ እና እሱን ዲፒክት ለማድረግ ነው በዛ አይነት መልኩ የሰራሁት።
ማየቲ ጄሮም ነው ያልከው ራሱ አርስቱንና አይቼዋለሁ። እዛ ላይ ያንተም ስም አለ። ከዛ ያቺ ታይትል ለምንድን ነው የመረጥካት? ማየቲ ጄሮም ያልከው ለምንድን ነው? ኦኬ እርግጥ በመሰረቱ ማየቲ ጄሮም አንድ ቻርልስ ኦፊሰር የሚባል የቶሮንቶ ነዋሪ የሆነ ልጅ ዶክመንተሪ ሰርቶበታል እና ሄሪ ጄሮም ላይ እና ሄሪ ጄሮም ኦልሬዲ የሚታወቀው በማየቲ ጄሮምነት ነው። በዚህ አጋጣሚ እኔ አይደለሁም የስዕሉ ታይትል ራሱ ማየቲ ጄሮም ነው፣ ግን ኦልሬዲ በዛም ስም ስለሚታወቅ ነው። ጋዜጦችም አንዳንድ ጊዜ እንደዛ አድርገው ይጠሩት ነበር እና ማየቲ ጄሮም የሚለው የመጣው ከዛ ነው ለማለት ነው። በጥንካሬው የተነሳ ማለት ነው። በጥንካሬው ምክንያቱም እግሩ ተሰብሮ ጅማቱ እንትን ብሎ አትሮጥም ተብሎ ካሁን በኋላ መሮጥ አትችልም ተብሎ ሮጦ ማንነቱን ያሳየ ስለሆነ ነው። በቃ ለፊዚካሊ ዳሜጅ ለፊዚካሊ በሚጎዳበት ጊዜ እንኳን ስቲል አክሰፕት አያደርገውም፣ ጭንቅላቱ አይቀበሉም። ምናልባት ከአንተ ከራስ ፐርሰናል ስትራግል ጋር አድገህ እዚህ ጋር ከደረስክበት ነገር ጋር የሆነ የተገናኘብህ ነገር አለ? በሱ ህይወት ውስጥ ራስህን አይተሃል? ያ በሚገርም ሁኔታ እንዳልኩ እኛ የራሳችንን ዓለም ነው፣ ለእኛ የተሰራ ዓለም የለም። አሁን እዚህ በምንኖርበት አካባቢ ላይ በውጭ ሀገር ስትኖር የውጭ ሀገር ሰው ነው ሁል ጊዜ እና የራስህን ዓለም መፍጠር መቻል አለብህ፣ መታገል አለብህ እና እያንዳንዱ እሱ ያለፈበት ጎዳና ሁላችንም ማዘን ኢሚግራንቶች ያንን ሁሉ አልፈን ነው እዚህ ደረጃ የደረሰው። አንዳንድ ጊዜ የኢሚግራንት ህይወት በጣም ይገርመኛል። እንደ አዲስ ነው የምትሰራው። ያለፍክበት ቋንቋ ይቸግራል፣ ኤክስፔሪየንስ ይቸግራል። እነዛን ሁሉ አልፈህ ስቲል ጥሩ እንድትሆን ነው የምትጠበቀው እና ያ አሁን በሄሪ ጄሮም ላይፍ ላይ በቃ ሁል ጊዜ በቃ የእሱን ፌለር ነበር ስጠብቆ የነበረው። ኩዊት አደረገ፣ አቋረጠ ምናምን እያሉ እሱን ለማብጠልጠል ነበረ ጥረት የሚያደርጉት እና በእኛም ህይወት ውስጥ ትንሽዬ ስህተት ራሱ ትጎላብሃለች። እውቀቱ ኖሮ አቅሙ ኖረ ግን አትታመን እና ያንን ሁሉ ማለት ግድ ይልብሃል በቃ እና አክሰፕት ስታደርገው በቃ ትኖረዋለህ። ያንን አዲስ ማንነት ክሬት አደርጋለሁ ወይም ደግሞ ደብል 2-3 እጥፍ መስራት መቻል አለብህ እኩል ለመሆን ከነሱ ጋር ማለት ነው። አይ መልካም። ምን ያህል ጊዜ ወሰደብህ ይህን ስዕል ለመስራት? እንግዲህ ይህንን ስዕል ስሰራ ኦልሞስት ወደ 4 ወር ገደማ ነው የፈጀብኝ። ባይዘዌ አንድ ስዕል ብቻ ሳይሆን የሄሪ ጄሮምን ሳይሆን ሁለተኛ ትልቅ ደግሞ ስዕሎችን ኮሚኒቲውን ዲፒክት የሚያደርግ የሄሪ ጄሮምን ህልሙን የሚያሳካ ለሁሉም ኢኳሊቲን አብሮ መኖርን እኩል ኦፖርቹኒቲን ሲሰብክ ነበረ። ከትራክ ፊልዱ ውጪ የኖረው ህይወቱ ነው እጅግ እንዲያውም ብዙ የሰራበት የሚባለው። በትራክ ሜዳው ላይ ከሰራው ይልቅ ኢምፓክቱ በውጭ ትምህርት ቤት አስተማሪ ሆኖ ነበረ እና በሚያስተምርበት ጊዜ እንዳልኩ እድል ያልተሰጣቸውን የተተዉትን ሁሉ ያግዝ ስለነበረ ያንን ዲፒክት የሚያደርግ ሌላ ስዕል ደግሞ ሁለተኛ ስዕል ሰርቻለሁ እዛው ህንፃ ውስጥ ደረጃው ላይ አይደለ ስትወጡ አንድ ቪዲዮ አይቻለሁ። ያ ስዕል ነው አይደል? ያ ስዕል ነው። ልክ ከፓርኪንግ ወጥተህ ወደ ላይ ስትሄድ የመጀመሪያው ዌልካም ብሎ የሚቀበል የተለያዩ የህብረተሰብን ክፍል ያካተተ የጥቁሮች አሉ። በአጋጣሚ በዚህ አጋጣሚ ህፃናቶችም አሉ። መንገድ ላይ የሚስሉ የተወሰኑ ሁላችንም የኖርንበት ላይፍ አለ እና እሱም ደግሞ ራሱን የቻለ ፊሎሶፊ እና ሳይኮሎጂ ያለው 3 ህፃናቶች አሉ። አንድ ሴት ልጅ ገመድ የምትዘል ልጅ አለች። አንድ ልጅ ደግሞ በቾክ ይስላል። ያ ልጅ እንደ ሞዴል አድርጌ ያቀረብኩት የራሴ ልጅ ነው። ባይዘው በዚህ አጋጣሚ የኔ ልጅ ሞዴል ሆኖልኝ እሱን ስየዋለሁኝ እዛው አካትቼዋለሁኝ። ከሱ ጋር አብሮ የሚጫወተው ልጅ ደግሞ በሳይዝ እና በእድሜ አነስ ይላል። ያ ልጅ ደግሞ በራሱ እኔ ነኝ
እኔ ከልጄ ጋር አብሬ ስጫወት የምመኝለት ህይወት እንዲህ ሴፍ ሆኖ በአካባቢው ከሱ ጋርም የማደርገው ኮንቨርሴሽንም ነው እና ሳምሃው በአጋጣሚ ሆነው ራሴንም እዛ እንትን ውስጥ አካትቼዋለሁ። ደስ ይላል። ለልጅህ እንግዲህ መልካም ፊውቸር እንመኛለን። ማነው ስሙ ምናልባት መግለጽ? ልጄ ጋብርኤል ያሬድ ማሞ ይባላል። የ10 ዓመት ህፃን ልጅ። በጣም ጥሩ። ወደ ስዕል ትንሽ የመሞከር ነገር አለው እሱ? በሚገርም ሁኔታ በጣም ስዕል በጣም ታለንት ነው እና ስዕል በጣም ይስላል። በሆነ መልኩ ሁላችንም ተረድተናል የልጁ ስሜት ወደ አርት እንደሆነ እና ያው እሱ በራሱ ጊዜ አሁን ልጅ ነው በራሱ ምንም እንኳን ታለንት ቢኖረውም ያው አንዳንድ ጊዜ ታለንት ብቻ ሳይሆን ምን ያህል እንግዲህ የምትከፍለው ሳክሪፋይስ ነው እንግዲህ ሰዓሊ የሚያደርግህ እና ወይም አርቲስት የሚያደርግህ። ግን ለጊዜው ግን በጣም በሚደንቅ ሁኔታ በጣም የስዕል ችሎታ አለው። በጣም ስዕል ይወዳል። ቤት ውስጥ ሁል ጊዜ ነው የሚሰራው። እኔ ጋርም ስቱዲዮ ሲመጣ ሁል ጊዜ ወደ ስቱዲዮ ወደ ጋለሪው ስንመጣ በራሱ የራሱን ስራዎች ይሰራል እና እንግዲህ እሱም ደግሞ አድጎ ወደፊት አንድ ፓብሊክ አርት እንዳንተ ትልቅ ይሰራ ይሆናል። እንግዲህ ያው መልካሙን እንመኝላቸዋለን ለሁላችሁ ለልጆቻችሁ። በጣም መልካም። እዚህ ቶሮንቶም ሆነው ቫንኩቨር እናንተ ጋር እንዲሁም በሀገራችን ኢትዮጵያ ወይም በመላው ዓለም ይህንን የሚመለከቱ ተመልካቾቻችን አሉ። ያው ምናልባት ይህንን ኢንተርቪው ሲመለከቱ እኛ ከዚህ ቀደም ስላቀረብን ስለ አንተ የተወሰነ ነገር እናውቃለን። ስለ ራስህ በጣም በጥቂቱ የሆነች ነገር ንገረንና የምታስተላልፈውን መልዕክት ካለ። እንግዲህ ጆኒ እንግዲህ ያው ስለ ራስ መቼስ ማውራት በጣም ከባድ ነገር ነው። ከበድ ይላል። እንዳልኩ በጣም ይከብደኛል ስለ ራስ ማውራት። በጣም ደግሞ ኮንሽየስም ስለሆንኩኝ በሆነ መልኩ ስለ ራስ ማውራት ሰው አንተ ተናገርልኝ። እንግዲህ ስለ አርቲስት ነው ያሬድ። እንግዲህ ያሬድ አርቲስት ነው። በቃ ከኢትዮጵያ አርት ስኩል ጀምሮ ወደ ተለያዩ ሀገራት ተጓዘ። የስዕል ስራውን በፍቅር ይወዳል። ከዛ በኋላ ወደ ካናዳ ከመጣ በኋላ እኔ በተለይ ሁሌ በጣም ኢምፕረስ የሚያደርገኝ የዚህ የካናዳ አርትስ ባትል በተከታታይ ለ3 ዓመት ያሸነፍከው ነው። እሱ ማለት ላይቭ እየሳላችሁ ማለት ነው? እንግዲህ ያን ጊዜ የአርት ባትልን 3 ጊዜ ካሸነፍኩ በኋላ ጀስት ሪታይር አደረግኩኝና ማለት ያው ትጠይቃለህ፣ ታድጋለህ፣ ሁል ጊዜ ባልነህበት አትቆይም እና ዝም ብዬ ሳስበው ሁል ጊዜ እየተወዳደርኩኝ ልኖር ነው እንደ ያልኩኝ እና በቃ 3ኛውን ካሸነፍኩ በኋላ ነገርኳቸው ከአሁን በኋላ አልወዳደርም ብዬ። በኋላ ላይ ግን እሱን ራሱ አይዲያውን እንደ ላይፍ ፐርፎርመር ለተለያዩ ድርጅቶች ሃይር አድርገውኝ ይሰራ እንትን እለው ነበረ። ለምሳሌ ለቤንትሊ፣ ለፖርሻ፣ ለተለያዩ የመኪና ካምፓኒዎች የተለያዩ ኢቨንቶች ላይ ያንን እኔን ላይፍ አድርጌ የምሰራውን ስራ እዛ ኦፕሽን እናድርገው ነበረ እና ያንን ቀጥዬበት ነበር እና በሆነ መልኩ እሱንም ትንሽ ኢንትሮዲውስ ያደረግኩ ይመስለኛል። አይ ቲንክ የዚህ ሀገር ልጆችንም ኢንስፓየር አድርጌ ያለው አይ ሆፕ ደግሞ የኛው ሀገር ልጆችም ኢንስፓየር የሆኑበት ይመስለኛል። በጣም ጥሩ። ያው ሌሎች እንግዲህ ከዚህ በፊት የሚሰራቸውን የአርት ስራዎችን ለማየት የሚፈልጉ ሰዎች ካሉ ዌብሳይትን ብትነግረንና ምናልባት ሰዎች ዌብሳይት ብዙ ጊዜ አክቲቭ እንግዲህ የሆንኩትኝ በኢንስታግራም ላይ ነው። ያሬድ ንጉሱ ፔይንቲንግ በሚል ማግኘት ይችላሉ። ወይም ደግሞ ዌብሳይት ላይ ደግሞ www.yarednigusu.com ማንኛውንም መልእክት ወይም ደግሞ ጥያቄ እንደዛ ካላቸው ጊዜ ወስጄ እንግዲህ መልስላቸዋለሁ። እንግዲህ ወደ ቫንኩቨርን ብቅ ካሉ የቶሮንቶ ነዋሪዎች ይህንን ነገር ለማየት አይ ቲንክ ወጣ ይላል መሰለኝ ከቫንኩቨር አይደል? አሁን ስዕሉን የሳልክበት ማዕከል ኤኒታይም ሰው ገብቶ መጎብኘት የሚችለው ነው ወይንስ? አዎ በትክክል። አሁን ለምሳሌ ይሄኛው የተሰራበት ህንፃ በኖርዝ ቫንኩቨር
በጣም የሚጎበኝ አካባቢ ነው። በጣም ምርጥ ነው። ከቫንኩቨር ጀስቲ ነው የ10 ደቂቃ መንገድ ነው። እዛ ሄደው ማየት ይችላሉ። ደግሞ በሌላ መልኩ ደግሞ እኔ የራሴ አርት ጋለሪ አለኝ እዚህ ቻይና ታውን አካባቢ ነው ያለሁት። ቻይና ታውን በኖርዘርን አሜሪካ ውስጥ እንግዲህ በትልቁ የቻይና ታውን ያለው እዚህ ቫንኩቨር ነው። ፕላስ ደግሞ እኔ አሁን ያለሁበት የኔ ጋለሪ ላንድ ማርክ ነው። ዶክተር ሰን ያትሰን ጋርደን የሚባል ነው። እሱ በራሱ በጣም የሚጎበኝ ስለሆነ ሁልጊዜ እኔ ጋር መጥተው ይጎበኙታል። ፈቃደኛ ከሆንክ ሁሉ ላሳይ ይችላለሁ። ደስ ይለናል። ኤኒታይም። በጣም ለነበረን ጊዜ በጣም አመሰግናለሁ። ሄሪ ጀሮምን እንግዲህ የሚያክል ሰው ስለሃል ለብዙዎቻችን ኢንስፓይሬሽን ነው። ይሄ ለሌሎች አርቲስቶችም እንግዲህ ብዙ ኢንስፓየር ያደርጋቸዋል፣ ያነሳሳቸዋል ብለን እናምናለን። ሌላ መጨረሻ የምትለው ነገር ካለ እድሉ እንሰጣለን። እንግዲህ እኔ የተማርኩበት በዚህ ፕሮሰስ ላይ በዚህ ነገር ላይ የተረዳሁት ነገር ስቲል ለሌሎቹ የማካፍለው ምንድነው፣ በቃ ትልቅ ማሰብ እንዳለብን፣ ትልቅ መሆን እንደምንችል፣ ያሉት ውጫዊ የሆኑ ችግሮቻችን ወደ ውስጥ ገብተው እንዳያውቁን እሱን መገደብ እንዳለብን፣ በራሳችን ማመን እንዳለብን፣ ነገሮቹ ቢመቻቹ ትልቅ ቦታ ሁላችን መድረስ እንደምንችል፣ ባይመቻቹም እንኳን ያንን ምንም ውስጣችን ቢተር ሳይሆን ነገሮች በጊዜ ይሆናሉ፣ ግን ሁልጊዜ መታገል እንዳለብን፣ ምንም መሸነፍ እንደሌለብን እመክራለሁ። ምክር ከሆነ ማለት ነው። በጣም እናመሰግናለን ያሬድ። በጣም በአጭር ጊዜ ውስጥ ደውዬልህ ሬዲዮ ሆነህ ለዚህ ቃለ ምልልስሽ ስላልከው በጣም አመሰግናለሁ። ይህንን የሄሪ ጀሮምን ስዕል ስለሃል የሚለውን ኒውስ በተመለከትኩኝ ጊዜ ወዲያው ለኢትዮ ፊደል እንግዲህ ይህችን ነገር እስቲ ለእኛም ተመልካቾች እናድረስ ብዬ ነው። በጣም አመሰግናለሁ። ኢትዮ ፊደል ዩቱብ ቻነል ተከታታዮቼ በተለያየ ጊዜ የማመጣቸውን እንግዶች እየተመለከታችሁ ለሰጣችሁን አስተያየት ደግሞ ከልብ አመሰግናለሁ። እንግዲህ ያሬድንም በኮመንት ኮንግራቹሌሽንስ በሉት፣ ምክንያቱም ይሄ ትልቅ አቺቭመንት ነው። ለእኛም ኢትዮጵያውያንን አፍሪካውያንን በሙሉ የሚያስተዋውቅ ነው። ይህን ስዕል የሳለው ማን ነው ሲባል ኢትዮጵያዊ ነው፣ ኦሪጂኑ ከኢትዮጵያ ነው፣ አፍሪካዊ ነው መባሉ ለብዙዎቻችን በጥሩ ስም እንድንነሳ ያደርገናልና ያሬድ በዚህ አጋጣሚ በጣም አመሰግናለሁ። በኢትዮ ፊደል ተመልካቾች ስም መልካም ጊዜ ለሁላችን። አሜን። አመሰግናለሁ። በኢትዮ ፊደል መቅረብ አለባቸው የምትሏቸው እንግዶች ካሉ ይጠቁሙን። ኢትዮ ፊደል